አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልኝ። ሁልጊዜ ደግሞ በቅንነት ላይክ፣ ሼር፣ ሰብስክራይብ ለምታረጉልኝ ከልብ አመሰግናለሁ። በዚህ ቻናል የምናካፍላችሁ አዳዲስ አስተማሪና ቁም ነገር የያዙ ታሪኮች ይሆናል። በዛሬ የምናካፍላችሁ ታሪክ ክህደትን የተሸከመ የተሰኘው ክፍል 10 ይሆናል። ግን ምን ጨርስልኝ መልኬ፣ ታሪኩ ብዙ ነው ያልኩም ብቻ አድርግልኝ። በደንብ አየኝና እሺ እኔም ምንም አልልም። ሲጀመር አይመለከተኝም። ወረቀቶቹን ይዞ ወደ ክፍሉ ሄደ። እኔም በሩን ወጥቼ ከፈትኩላት። የኔ ልዕልት እየተፈለቀቀች ተጠመጠመችብኝ። ምን አለበት ሁሌ እቅፌ ውስጥ ብትሆን ውቤ። እቅፍ አስገባኝ የኔ ቀበጥ። አረ ውስጥ እኮ መጅኑን አለ። ምን ይለናል? እሺ እዚህ ሳመኝ። አረ እኔ አልስምሽም፣ አይናፋር ነኝ። ሆ አረ ነው። እንደውም ተው መልኬ። እሺ በቃ አታኮርፍ የኔ አኩራፊ። እንደሱ ነው የሚባለው። አሁን ቤት እንግባ መልኬ። አረ ሀቢብቴ ቤት ልሄድ። ዛሬ ደግሞ ብዙ ስራ አለኝ እና ዛሬ አብረን አንውልም ማለት ነው። አንቺ ደግሞ የት ሄድብሻለሁ? ስራ እኮ ነው ደግሞ መጅኑን አለ። አይደብርሽም? እሺ በቃ ልሸኝ መሊክ። ሸኝ ቤት አደርስም። አግንተ ነው ቀረብ በልቻው። ጉንጩን ሳማ አደረኩት። መሊክ አንድ ያጣላል በባህላችን። በዚህም ድገሚኝ። አረ እኔ አፍራለሁ። አረ ጨዋታ ብድር መሆኑ ነው። እናሳ እሴ አገኘሁ መሊክ። ላታመልጭኝ አታሯራጭኝ አለ ሰውየው። ወሬ ነገር ነው። በልሂድ አላቆየህም። የውጭውን በር ከፍቼ ሸኘሁትና ወደ ቤት ተመለስኩኝ። ልብሴን ቀየርኩኝ። ወደ ስራ ሀናን ለራሴ ነገርኩት። የተከረመውን እቃ አጠብኩኝ። በቅድሚያው እሱን ሲጨርስ ቤቱን ማጽዳት ተያያዝኩት። ለካ ሰው ሲሞት ወይ ሲሄድ ነው የሚመሰግነው። ሎሪንዳ ያለች እኮ የቤቱ ስራ ትዝ ብሎኝ አያውቅም። እሷ ራሷ ነው ሰርታ የምታበላኝ እንደ እናት። ወይ ውዳይቴ ግን ኑሪልኝ። የምትሰማኝ አይመስልም ሳወራ። ሳሎኑን፣ የኔን ክፍል፣ የሎሪንዳን ኪችኑን አጸዳው። የቀረኝ የተዘጋው ክፍልና የመጅኑን ያለበት ክፍል ነው። ግን አልቻልኩም። ወገቤ ተሰበረ ሁሉ እየመሰለኝ ነው። ራሴን እያበረታታው ቅድሜ ወደ መጅኑን ክፍል ሄድኩኝ። በሩን አንኳኩቼ ከፈትኩት። ቁጭ ብሎ እየጻፈ ነው። ምን እንደሚጽፍ ባላውቅም ይቅርታ ከረበሽኩ። ክፍሉን ላጸዳ ነበር። ከምጽፈው ነገር ቀናም ሳይል ራሴ አጸዳዋለሁ። ደክሞሻል መሰለኝ አንቺ አለኝ። እንደው ምን አባቴ ላደርግ? ዘልዬ ባቅፍ ደስ ይለኝ ነበር። ደግሞ ለሱ ያልኩት እንዳይመስላቸው በውስጤ ነው። ይገድለኝ እንዴ? አረ ችግር የለም እኔ አጸዳዋለሁ። መደራደር ነበረ እኮ። መጅኑን የልብሽን አውራ ለሌላ ጊዜሽ። ከቀድመ ጀምሮ በስራ ተጠምደሽ አይቼሻለሁ። በጣም ደክሞሻል።
እኔ የቀረውን አጸዳለሁ አለኝ። ግን ወንድ ሆነ አይከብድህም አልኩት። መጅኑ የሴት የወንድ ስራ ብዬ አልተውም፣ መስራት ካለብኝ እሰራለሁ ይመስለኛል። አንቺ ስታድጊ ሁሉ ነገሩ ተሟልቶልሽ ነው፣ ድህነትን አታውቅም መሰለኝ። አው እኔ ሁሉ ነገር ተሟልቶልኝ ነው ያደግኩት፣ ግን ብር ብቻ ምንም ሰው የለኝም ነበር። በግንብ የታጠረ ቤት ውስጥ ብቻዬን ነበርኩኝ። መጅኑ እሺ አሁን እረፍት ማድረግ ትችያለሽ፣ እኔ ልስራው። እረ የምን እረፍት፣ ምሳ እየደረሰ ነው፣ ምሳ ልስራ። ግን አንድ ጥያቄ ልጠይቅ። መጅኑንም ምንድነው? ጠይቅኝ። ለምንድነው እኔን አይኔን እያየ የማታወራኝ? አንቺ ማየት ስለተከለከለብኝ። አንቺ ለኔ አጅነቢያ ሴት ነሽ። ሰላም ልልሽም ሆነ በአንክሮ ላይሽ አልችልም። ጥያቄሽን ጨረስሽ መሰለኝ። እኔ ልሂድ ብሎ ከክፍሉ ወጥቶ ወደ ቀጣይ ክፍል ሄደ። እኔ መልሱ አስገረመኝ። አንተን ያገባችማ ታድላ። ለራሴ አሸኳሸኩኝ። መጅኑን ምናልሽኝ? ጀርባውን እንደሰጠኝ ድንግጥ አልኩኝ። እረ ምንም ወዲህ ነው አልኩት። ክፍሉ እኮ ተቆልፏል አለኝ። አው ያውና እዛ ጋር ቁልፍ አልኩት እና ወደ ኪችን አመራውኝ። ለኔና ለሱ ለሆኑ ለእራትም እንደሆነ አድርጌ አበሰልኩና አቀራረብኩኝ። ደክሞኛል፣ የግዴ ነው የምንቀሳቀሰው። ወንበሬ ላይ ቁጭ ብዬ መጅኑን ተጠራውኝ። አላህ ይስጠው ሰምቶኛል። ከክፍሉ ወጥቶ ወደ ምግብ ጠረጴዛው መጣ። ምሳ ደርሷል፣ ቁጭ በልና እንብላ። መጅኑን መጀመሪያ ሰላቴ ልስገድና እበላለሁ፣ አጠብቅኝ ብሎኝ ሄደ። ሶላት ሲል ልቤ ይደማል። ይህን ያህልም አራበኝም። እጠብቀዋለሁ ብዬ አልበላውም። እስኪመጣ ስልኬን መነካካት ጀመርኩኝ። መቶ ወንበሩ ላይ ተቀመጠ። እንብላም የለም፣ የራሱን ሳህን ይዞ መብላት ጀመረ። አልበላውም እኮ እየጠበቅኩ አልኩት። መጅኑን ለምን ጠበቅሽኝ ብዬሽ አልነበረም? አይ እኔ ብቻዬን መብላት ስላልፈለኩኝ ነው። መጅኑን እሺ። እኔማ በመጠበቄ እሱን እየተናደድኩኝ የራሴን ሳህን ይዤ መብላት ጀመርኩኝ። አንባቢ ነሽ እንዴ አለኝ። አንባቢ ባልሆንም አነባለሁ። አንተስ? የሚያስቅ ጥያቄ። መጅኑ እኔ ምን ታነባለ አልኩት። መጅኑ እኔ እንጃ፣ ስለ ራሴ አታውቅም? ግን ስምን ለምን አትነግረኝም? ወሬ ማስቀየሴ። መጅኑ ምን ያደርግልሻል? አይ ዝም ብዬ ነው። አንቺን ስም ትርጉም ታውቃለሽ? ኧረ አላውቅም። ማን እንዳወጣልኝ እንኳን አላውቅም። እሺ አይባልም። አታናደኝ። እንትሳርን ይመስላል ስትናደጂ የሆነ ነገርሽ። ምን ማነች እንትሳር አልኩት። ከመቅጸበት ፊቱ ደም መሰለ። ማንም አይደለችም። አጠገቡ ያለውን ብርጭቆ ወደ መሬት ዘረገፋቸውና ወደ ክፍሉ ተነስቶ ሄደ። እኔ የጎረስኩትን መዋጥ አቃተኝ። ከመደንገጤ የተነሳ ምን የሚያናድድ ነገር አወራውን? እራሱ አይደል እንትሳር ያለው? ማነች እንትሳር? የመብላት ፍላጎት የጠፋ።
ለራሴ ጥያቄ የሆነብኝ ነገር ምን ብዬ ነው እንደዚህ የተቀያየረብኝ? እንትሳር ማነች? ምንድነች? የመኪና ክላክስ ድምጽ። በሩ ተከፍቶ ወደ ውስጥ ገባ። አረ ጉዴ! አንተ ልብስ አትለብስም እንዴ? በቲሸርት ምንድነው የምትሽቀናጠው? ራይስ ምን ነው መልኬ እንደዚህ አያምርብህም እንዴ? አያምርብኝም እንዴ መልክ? አረ የሆነ ደረቅ የሚታው በቆሎ ነው የመሰልከው። የምር ስደብኝ እንደሱ። ሌላስ የለህም? ሌላ ምን መሰል? በቃ ምንም አይደለህም። ልብስ ለበስ። ብርድ መጥቶ እዚህ ጦስ እንዳትሆኚ ለኔ። እንደውም አልለብስም። ምን አገባኝ እኔ ባትለብስ። ጥዬው ወደ ውስጥ ገባን። እኔ እና መልኬ ምን አሰብክ በሃናን ጉዳይ? አላቅም ራይስ። ምን ላድርግ? ልነግራት ተኝ። ያንቺ መሆን አልችልም ልላት አቃተኝ። ገና ስለ መለያየት ሳነሳ ነው ካንተ መለየት አልችልም የምትለው ያለችኝ። የምትወዳት ከሆነ አስብላት፣ ተዋት። አንተ በፍቅር መጎዳትን ታውቃለህ፣ እሷ ግን ማንም የላትም። አው ራይስ፣ ግን ምን ላድርግ? እኔም እኮ አፈቅራታለሁ። ራሴን ጉዳይ እሷን ላድናት። ግን እንዴት? እኔስ ልቤስ? ዳግም መጎዳት አልችልም ራይስ። እኔም ግራ ገባኝ እኮ። እሺ ምን አማራጭ አለን? አብራትን እውነት የሰርግ ቀን ጥሪ ካርድ ልትልክላት ነው? እስኪ ንገረኝ። እሺ ወንድሜ ምከረኝ። ምን ላድርግ? እንዴ እኔ ካሁኑ ጀምሮ ተዋት በቃ። እንድትረሳ አድርግ። ርቃት ይሻላል። እሱ መፍትሄ ነው ራይስ። እኔ ልጎዳ፣ እሷ ግን ምንም እንዳትሆንብኝ አልፈልግም። እኔ መፍትሄ ብዬ የማስበው እሱን ነው። አታገኛት፣ በስልክም አታወራት። በቃ በምንም መልኩ እንዳታገኘ አታድርግ። ይሄው ካሁን ጀምሮ ስልኬ ዝግ ነው። ድጋሜ አላገኛትም። ሌላ ሲም አወጣለሁ። እሱ ይሻላል። አትዘን። በጣም ደክሞኛል። ክፍሌ ውስጥ አረፍ ብዬ ስልኬም መነካካት ጀመርኩኝ። ቴሌግራም ላይ ሲገባ የመልኬ አካውንት ፒን ስለተደረገ ፊት ለፊት ድለት አካውንት ይላል። ከተደገፍኩበት ተስፈንጥሬ ተነሳው። ቀጥታ ደወልኩለት፣ ግን ከአገልግሎት መስጫ ውጪ ነው ይላል። ደጋግሜ መኮርኩት፣ ግን ያው ነው። ወደ ራይስ ደወልኩኝ። ኤሎ ራይስ፣ መልኬ ስልኩ ዝግ ነው። በሰላም ነው እንዴ? ተገናኝታችሁ አልነበረም ዛሬ? ስራ ይበዛብኛል ስል ነበር። ምናልባት ስራ በዝቶበት ይሆናል። አዎ ተገናኝተናል፣ ግን ስራ በበዛበትም ስልኩ ታዲያ ለምን ተዘጋ? እኔ እንጃ ሀኒ። እኔም ከነጋ አልተገናኘንም። ጠዋትም ካፌ አልመጣም። አንቺ ጋር ይሄዳለሁ ብሎኝ። እሺ በቃ ካገኘው ደውል በልልኝ። እሺ እልልሻለሁ። ካገኘውት አትጨነቂ አንቺ። ስራ በዝቶበት ይሆናል። እሺ ካልክ ቻው። ስልኩ ተዘጋ። የመተኛት ሞራሌ ጠፋ። ከክፍሌ ወጣው። መጅኑን ሳሎን ተቀምጦ ቲቪ ያየ ነው። የእግር ኮቴን ሰምቶ ወደኔ ዞር አለ። ፈገግ አለና ወዲያው ወደ ቲቪው ተመለሰ። እኔም ዝም ብዬ
ከአጠገቡ ተቀመጥኩኝ። ተነስቶ ወደ ሌላ ሶፋ ላይ ተቀመጠ። ምን አገባን? እሱም ዝም እኔም ዝም። ግን የእንትሳር ነገር ውስጤን እየበላኝ ነው። እንደዚህ ወረኛ መሆኔን ያወቅኩት ራሱ ዛሬ ገና ነው። ቢጠይቆ አይነግረኝ። ቀድሞ ብርጭቆውን ነው የጣለው። በአሁኑ ግን እኔን ነው ይፈጠፍጠኛል። ቢቀርስ በገዛ ምላሴ መቃብሬን ሊቆፍር እንዴ? ታሪክሽን አጨርሽልኝም? አይኑን ቲቪው ላይ እንደተተከለ ቲቪው ምን ቻናል ላይ እንዳለ ያየሁት አሁን ገና ነው። አይ የኔ ነገር በዲኔ እንጂ ልቤ ሌላ ቦታ እኮ ነው። ምን አልከኝ አልኩት። እሱ እንደሚያደርቀኝ ለማድረግ አስቤ ግን መልስ የለውም። ቢቀርብኝስ? እሺ እንዲጨርስልህ ትፈልጋለህ አልኩት። ባልፈልግ አልጠየቅሽ ነበር። እሺ እነግረዋለሁ። ብዙም ነግሬያለሁ። የቀረ በቃ አጎቴ ምንም ሳይጎልብኝ አሳድገኝ። ግን አንድ ቀን ምን ሆነች ሰው ያስፈልጋታል። ከፋት ወይስ ደስ አላት ብሎ አያውቅም። እሱ ምንም እንዳይጎልብኝ አላደረገም። ግን ከብር በላይ ሰው ነበር የሚያስፈልገኝ። አሳዳጊ ወይም ሞግዚቴ ጥሩ ሴት ነበረች። እጃብም እንዲለብስ ስለ ሃይማኖትም ትንሽ ነገር እንዳውቅ አደረገችኝ። ሰላትም እንዴት እንደሚሰገድ ታሳይ ነበር። ልክ እንደ እናቴ ነበረች። እድሌ ነው መሰለኝ። ትንሽ በረሃን ሳይ ደስታ ሳገኝ መልሶ ይጨልማል። እሷም የቆየችው እስከ 12 ዓመቴ ድረስ ነበር። ወደማይቀረው ዓለም ጥላኝ ሄደች። ልክ እንደ እናት አባቴ። በሰዓቱ ለኔ ከባድ ነበር። የሷ ሞት ትምህርቴ ላይ እንቅፋት ሆኖብኝ ነበር። ብቻ ሁሉም አለፈ። ትምህርቴንም ጨረስኩኝ። ምን እንደመሆን እንደሚፈልግ ታውቃለህ? የስነ ልቦና ሐኪም ወይም ሳይካትሪስት። ብዙ ሰው ይገርመዋል፣ ግን ማንም አይረዳኝም። ግን የማንንም ወሬ እልሜን ከማሳካት አላገደበኝም። የሚፈልገውን ያለሁ አሁን ለእናቴ ደርሼ ላድናት ባልችልም ከዚህ በኋላ ላሉት ሰዎች ግን መድኃኒት ሆናለሁ ብዬ ነበር የተማርኩኝ። የመጀመሪያ ቀን ለራሴ ቃል የገባሁት አለቀ። አሁን የምታያት ሃናን ላንቺ ደርሻለሁ። መጅኑን ጥሩ ነው፣ ግን እንደ ወንድም የሚመክርሽ ያንቺ በልጅነትሽ የምታውቂያትን እውቀትሽን አዳብሪያት ስለ ሃይማኖትሽ። አው ልክ ነህ። ሰው የውጭውን ነው የሚያየው፣ የውስጥን ካላ ብቻ ነው ማየት የሚችለው። ምናልባት አለባበሴ ሙስሊም ላይመስል ይችላል፣ ግን እረዳሻለሁ። አታልቅሽ። ግን በቃ ዲንሽ ላይ ጠንካራ ሁኚ። አላህ ጥሎ አይጥልሽም። ሰላት ጀምሬ ከሰው ምንም አትጠብቂ። ከአላህ ጋር ንግግርሽን አድርጊ። እሱ ይሰጥሻል። ዱዓ አድርጊ። አላህ ሁሉ ያለው ጌታ ነው። አንድ ታሪክ ልንገርሽ። አንድ ሷሃባ የአላህ ጌታዬ ይህን ተራራ ወርቅ አድርግልኝ ብሎ ዱዓ አደረገ። የኛ ጌታ ምንም ይንሰነዋል። ወርቅ አደረገለት። በጣም አለቀሰ ሰውየው። ሷሃባው ለሁለተኛ ጊዜ ዱዓ አደረገ። አላህ አንተ ሁሉ ያለ ጌታ ነው። ሁሉንም ማድረግ የምትችል ጌታ
ከዚህ በኋላ ትንሽ ነገር የሚጠይቅህን ባሪያ ወላሂ አይኑን አጥፋው ብሎ ዱዓ ያደርጋል። አላህ ሱብሃነሁ ወተዓላ ምን አለው? እንግዲያውስ ካለኝ ነገር ሁሉ ትንሹን የጠየከኝ አንተነ ብሎ አይኑን አጠፋው። ምን ልልሽ ፈልጌ ነው? የኛ ጌታ ዱዓ ተቀባይ ጌታ ነው። ምንም ብናመጸው ተውበት ብቻ አድርገሽ ወደሱ ከተመለሽ ይቀበልሻል። የነገሽ ታሪክ የሆነ ስሜት ሲሰጠኝ የስልክ ጥሪ ድምጽ ወሬያችን አቋረጠን። ወደ ክፍሌ ሄድኩኝ። መልኬ መስሎኝ ልቤ መታች። ስልኬን አንስቼ ሳየው ግን የዛሬ የክፍል 10 ኤዲትን የተሸከመ ታሪክ ይሄን ይመስል ነበር። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።